ሰላም ሰላም እንዴት ናችሁ? ውድ የመዋምር ኮምፒውተር ቴክኖሎጂ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰሞኑን የለቀኳቸው ቪዲዮዎች እንዴት አያችኋቸው? ጥሩ ናቸው አይደለ? ወደፊትም ጥሩና እናንተን የተሻለ የቴክኖሎጂ እውቀት ያስይዛሉ የምላቸውን ሀሳቦች እያቀረብኩኝ ዩቲዩብ ቻናሌ ላይ አፕሎድ አድርጋለሁኝ። በተመሳሳይም በፌስቡክ ፔጅ እና በቴሌግራም ቻናሌ ጥሩ የሆኑ የቴክኖሎጂ ትምህርቶችን እንድትከታተሉ ግብዣዬ ነው። በዚህ አጋጣሚ ለወደፊት የመለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ ለማለት እወዳለሁኝ። ስለዚህ ለዛሬ ይዤላችሁ የቀረብኩት ርዕስ ከኮምፒውተር ላይ ያሉ ፋይሎችን አንደኛ ሌላ ሰው እንዳይከፍትብንና ድሌት እንዳይሆንብን እንዴት አድርገን መቆለፍ እንችላለን? ይሄ ማለት ምን ማለት መሰላችሁ? አንዳንድ ጊዜ ከኮምፒውተራችን ላይ ፋይሎችን እናስቀምጣለን። ምናልባት ሌላ ሰው ኮምፒውተራችንን ቢይዝብንና ሊያጠፋብን ይችላል የሚል ስጋት ካለብን እንዲሁም የራሳችን ሴክሬት የሆነ ፋይል በፎልደር ካስቀመጥን እሱን እንዴት አድርገን ነው ሌላ ሰው እንዳይከፍትብን እና ድሌት እንዳያደርግብን ማድረግ የምንችለው የሚለውን የመጀመሪያው ርዕሴ ነው ማለት ነው። የሁለተኛው ርዕሴ ደግሞ በኮምፒውተር በፍላሽ በሃርድ ዲስክ ያሉ ፋይሎችን እንዴት መደበቅ እንችላለን? ከደበቅን በኋላስ እንዴት አድርገን እንመልሳቸዋለን? የሚሉትን ሁለት ርዕሶችን ይዤላችሁ ቀርቤያለሁኝ ማለት ነው። እነዚህ ለእናንተ ጥሩና አስተማሪ ይሆናሉ ብዬ አስባለሁኝ። አሁን በቀጥታ ወደ ተግባር ስራው እንሄዳለን ማለት ነው። ስለዚህ የመጀመሪያው ርዕሴ የነበረው ሌላ ሰው እንዳይከፍትብንና ድሌት እንዳይሆንብን እንዴት አድርገን እንቆልፋለን የሚለው ነው። ስለዚህ ይሄንን ለማድረግ ምን እንጠቀማለን መሰላችሁ? በባለፈውም የተወሰነ ስለ ኮማንድ ፕሮምፕት አሳይቻችኋለሁኝ። የምንጠቀመው ኮማንድ ፕሮምፕት በሚባለው ነው ማለት ነው። ወይም ሲኤምዲ የምንለው ኮምፒውተራችን ላይ ሰርች ቦክስ ላይ ሄደን ሲኤምዲ ወይም ኮማንድ ፕሮምፕት ብለን ስንመጣ በብላክ ቦክስ የሚመጣልን ነው ማለት ነው። ስለዚህ አንድ ፎልደርን ወይም በፎልደር ውስጥ ያሉ ፋይላችንን እንዴት አድርገን ነው የምንቆልፈው? ያ ማለት ምንድነው? እንዴት አድርገን እንቆልፈዋለን? ደግሞ በተመሳሳይ ከቆለፍን በኋላ ደግሞ ማንም ሰው እንዳይከፍትብን እንዴት አድርገን እንሰራለን የሚለውን ይቺ ናት ኮማንዷ ማለት ናት። CLS ካክልስ እንላለን። ከዛ ከአንድ ወርድ በላይ ከሆነ የፎልደር ኔማችን በምን እናስገባዋለን ማለት ነው? በኮቴሽን እናስገባዋለን። አያችሁት? እዚህ ጋር እና እዚህ ጋር ኮቴሽን አለው። በኮቴሽን እናስገባዋለን። ከዛ ውጭ ግን አንድ ወርድ ከሆነ ለምሳሌ እንበልና ፎልደር የሚል ከሆነ ኮቴሽን ሊያስፈልገን ይችላል ማለት ነው። ስለዚህ ሁለት ወርድ እና እዛ በላይ ከሆነ የፎልደር ኔማችን በኮቴሽን ማስገባት አለብን ማለት ነው። ስለዚህ አሁን ይሄ የፎልደር ኔሙ ነው ማለት ነው። ከዛ ምን እላለሁ? ስላሽ እና እዚህ ጋር ፒ እላለሁ ማለት ነው። ፒ ስፔስ አደርግና ምን አደርጋለሁኝ? ኤቭሪዋን ካልን በኋላ ኮለን ከዛ በኋላ ኤን እናስገባለን ማለት ነው። ከዛ በኋላ ምን እናደርጋለን ማለት ነው? ይሄንን ኢንተር ስንጫን ምን የሚል ሜሴጅ ይመጣልኛል? አር ዩ ሹር የሚል ሜሴጅ ይመጣልኛል ማለት ነው። ስለዚህ ምንድነው የሚያስመርጠኝ? የስ እና ኖ ነው እያስመረጠኝ ያለ። ስለዚህ ምን ማድረግ አለብን ማለት ነው? የስ የምትሏን ዋይን ብቻ ተጭነን ኢንተር እንላለን ማለት ነው። ይህ ምንድነው? ፎልደሩን ምን አደረግነው ማለት ነው? ሎክ አደረግነው፣ ቆለፍነው ማለት ነው። እንደዚህ ከሆነልን ምን አይሆንም ማለት ነው? ፎልደራችን ድሌትም አይሆንም ማለት ነው። በተመሳሳይ ደግሞ አሁንም የቆለፍነውን ፎልደር ደግሞ እንዴት አድርገን ነው አንሎክ ማድረግ የምንችለው ወይም እንዴት አድርገን እንከፍታለን ለሚለው ደግሞ ምን እናደርጋለን? ተመሳሳይ ነው ከቅድሙ ጋር ተመሳሳይ ነው። ካክልስ እንላለን በኮቴሽን አድርገን ፎልደር ኔም የሚለው እዚህ ሞር ዛን ዋን ወርድ ከሆነ በኮቴሽን ማስገባት አለብን ማለት ነው። ስላሽ ፒ እንላለን።
ስላሽ ፒ ካልን በኋላ ምን ማድረግ አለብኝ? ኤቭሪዋን ብለን ቅድም ምንድን ነበር ያልነው? ኤን ነበር። አሁን ምን ማድረግ አለብን ማለት ነው? ለመክፈት ኤፍ እንላለን ማለት ነው። ኤፍን ስንጫን አሁን ምን ያመጣልናል? አር ዩ ሹር የሚል ሜሴጅ ያወጣልኛል። የስ የሚለውን ስነካው ምን ያደርግልኛል ማለት ነው? አንሎክ ያደርግልኛል ማለት ነው። ከዛ በኋላ ምን ማድረግ እችላለሁ ማለት ነው? ከፍቼ ማንኛውን ውስጥ ከፎልደር ውስጥ ያለውን ፋይል ማየትም ማጥፋትም ምናምንም ማድረግ የፈለኩትን ማድረግ እችላለሁ ማለት ነው። ስለዚህ ይሄንን በተግባር አሁን አሳያችኋለሁ ማለት ነው። ከዚህ ጋር ስንመጣ ፎር ኤግዛምፕል እንበልና እዚህ ጋር ዴስክቶፕ ላይ ምን የሚል ፋይል አለ ይመስላችሁ? ማይ ፋይል የሚል ፎልደር አለ እዚህ ጋር እንዳያችሁት ማይ ፋይል የሚል ይሄንን ፋይል ምን እናድርገው ማለት ነው? አሁን ይሄንን እንዴት አድርገን ፕሮቴክት እናድርገው? ስለዚህ እዚህ ጋር እንመጣና ሰርች ቦክስ ላይ እንሄድና ሲኤምዲ ብለን ሰርች እናደርጋለን ወይንም ኮማንድ ፕሮምፕት የሚለውን እንከፍታለን ማለት ነው። ክሊክ አደረኩት ከፈተልኝ ማለት ነው። ከዛ በኋላ ምን ማድረግ አለብኝ ማለት ነው? ካክልስ ነው ይቅርታ። ከዛ በኋላ አሁን ይሄ ፋይል የት ላይ ነው ያለ? አሁን ዴስክቶፕ ላይ ነው ያለ አይደለ? ስለዚህ ፓዛችን አሁን ይሄ የሚያሳየን የት ላይ ነው ያለ? አሁን ማም የሚለው ዩዘር ላይ ነው ያለ። ስለዚህ ወደ ዴስክቶፕ ለመሄድ ምን ማድረግ አለብኝ? ሲዲ የሚባለው ወይም ቼንጅ ዳይሬክተሪ የሚባለውን ኮማንድ እጠቀማለሁ ማለት ነው። ሲዲ ወደ ማን? ወደ ዴስክቶፕ ዴስክ የሚለውን ጫንና ታብ የታብ ምልክቷን ስጫን ራሱ ዴስክቶፕ ብሎ ያመጣልኛል ማለት ነው። ከዛ በኋላ ኢንተር እንጭላለን። አሁን ወዴት ገባው ማለት ነው? ወደ ዴስክቶፕ ገባሁኝ ማለት ነው። አሁን ይሄ ኮማንዴ የት ላይ ገብቻለሁ? ዴስክቶፕ ውስጥ ነው አሁን ያለሁት ማለት ነው። ስለዚህ ማይ ፋይልን ነው አሁን እንግዲህ ፕሮቴክት ማድረግ የፈለኩት። ስለዚህ ምን ላለው ካክልስ እልና ከዛ ማይ ፋይል የሚለውን ማይ ብዬ ስጽፍለት ታብን ስነካ ራሱ ያመጣልኛል። ይዩት። አሁን ልክ ታብን ስጫን ማይ ፋይል ብሎ አመጣ ካለ ማለት ነው። ከሌለ ግን ምንም አይነት ነገር አያመጣልንም። ራሱ በኮቴሽን አደረጋት። ካክልስ አልኩኝና ማይ ፋይል ካልኩ በኋላ ስፔስ አድርጋለሁኝ ስላሽ ፒ ስፔስ ኤቭሪዋን ከዛ ኮለን 2 ነጥብ አደርጋለሁ። ከዛ ምን ማድረግ አለብኝ? ኤን እጫናለሁ ማለት ነው። አሁን ይሄ ፕሮቴክት ላድርገው ነው ማለት ነው። አያችሁት? ፕሮቴክት ላድርገው። ይሄንን ኮማንድ ትጽፋላችሁ። ይህችን ብቻ ነው የምትጽፏት እናንተ። ከዛ በኋላ ምን አደርጋለሁ? ኤንተርን እጫናለሁ። ምን የሚል ሜሴጅ መጣልኝ እዚህ ጋር? አር ዩ ሹር የሚል መጣልኝ። የስ ዋይን ብቻ ነው የምጽፍ። ኢንተር ከዛ በኋላ ፕሮሰስ ዳይሬክተር አሁን ይሄ ፕሮቴክት ሆኗል ማለት ነው። ስለዚህ አሁን ይሄንን ፋይል ፎር ኤግዛምፕል ልክፈተው። ደብል ክሊክ አድርጌ ልክፈተው። አያችሁት? you could not currently have a permission to access this folder የሚል ሜሴጅ ያወጣልኛል ማለት ነው። ስለዚህ አሁን ይሄንን ፋይል ምን ማድረግ አልችልም ማለት ነው። እኔ መክፈት አልችልም ማለት ነው። መክፈት አልችልም። አያችሁት? በቃ you have been denied permission to access this folder የሚል መጣልኝ ማለት ነው። አሁን ይሄን ምን ማድረግ አልችልም ማለት ነው። እንዳያችሁት ደብል ክሊክ ሳደርገው መክፈት አልችልም ማለት ነው። መክፈት አልችልም። አሁን ይሄ ፐርሚሽናችን ምን አድርገናል ማለት ዲናይድ አድርገናል ማለት ነው። አክሰስ እንዳናደርግ ምን አድርገናል ማለት ነው። ዲናይ አድርገናል ማለት ነው። እስኪ ሌላ ፋይል እዚህ ጋር የሚል ፎልደር ደብል ክሊክ ላድርግ። እዩት፣ ከፈተልኝ። አሁን ይሄ ፎልደር እንዳጋጣሚ ፋይል የለውም እንጂ ከፈተልኝ እዚህ ጋር። ይሄኛው ግን ምን ማለት አልቻለም ማለት ነው። መክፈት አልቻለም። ስለዚህ አሁን ይችን ራይት ክሊክ አድርጌ ድሌት ላድርገው። እስኪ ድሌት you will need to provide administrative permission to delete this folder ይለኛል። ኮንቲኒው አልኩት። አያችሁት? በቃ you need a permission to perform this action ይላል። ምን ማለት አሁን ፎልደር አክሰስ ዲናይ ይሆናል። እዚህ ጋር አያችሁት? ምንም ብሎ ድሌት አይሆንም ማለት ነው። አያችሁት? ድሌት ማድረግ አልችልም ማለት ነው። ድሌት ማድረግ አልችልም። ስለዚህ ይሄ ድሌት እንዳላደርግ ያደረገልኝ ኮማንድ የትኛው ነው ማለት ነው? ይቺ ናት። ይቺ ካክልስ የምትለዋ ይቺ ናት። በቃ ይቺን ከተጠቀምኩ ምንድነው ፎልደሪ አሁን ይሄ ማንም ሰው ድሌት አያደርግብኝም፣ ወይንም ደግሞ ማንም ሰው ምን ላይ አያደርግብኝም ማለት ነው። ገብቶ ፋይሉን ሊያይብኝ አይችልም ማለት ነው።
ሊያይብኝ አይችልም ማለት ነው። ስለዚህ አሁን ይሄ ፕሮቴክት ተደርጓል። እንዴት ነው ደግሞ አሁን ይሄን ደግሞ አንፕሮቴክት ማድረግ የምንችለው የሚለውን ስንመጣ ደግሞ ካክልስ እንላለን። ማይ ፋይል ማይን ተጭኜ ልክ ታብ ምልክት ወይም ካፕስ ሎክ ከሚለው ወይንም ደግሞ ከኪው በስተግራ በኩል ያለችዋን ታብን ስትጫኑ ምን ይመጣልናል? ማይ ፋይል ራሱ ላይ ያመጣልኛል። ከዛ ምን አድርግልኝ ነው /p ኤቭሪዋን ኮለን አድርጌ ምን ማድረግ አለብኝ? ኤፍ ሳደርገው ምንድነው ደግሞ አሁን ይሄ ቅድም ሎክ አድርገው የነበረው ነው ፐርሚሽኑ ምን እናደርጋለን ማለት ነው። አሁን ደግሞ ፐርሚሽኑን ዲናይ የነበረውን ደግሞ አሁን ይሄን እንዲከፍትልኝ አዘዝኩት ማለት ነው። የስ የሚለውን ዋይን እጫናለሁ ማለት ነው። ከዛ ኢንተር ሳደርገው አሁን ይሄን ፋይል ምን ደብል ክሊክ ሳደርገው ምን ማድረግ አለበት ማለት ነው? መክፈት አለበት ማለት ነው። አያችሁት? ከፈታልኝ። ከፈተ። ቅድም ምንድን ነበረ? አክሰስ ዲናይድ እያለ ሊከፍትልኝ አልቻለም ነበረ። አሁን ግን ከፈተልኝ ማለት ነው። ስለዚህ የከፈተበት ምክንያት የትኛቱን ስጫን ነው? እቺን ኤፍ የነበረችው ኤን የነበረችውን ወደ ኤፍ ስቀይራት ምን ታደርግልኛለች ማለት ነው? ከፈተልኝ። ኤፍ የነበረውን ደግሞ ወደ ኤን ስቀይረው ምን ያደርጋል ማለት ነው? ዲናይ ያደርገዋል ማለት ነው። ስለዚህ አሁን ደግሞ በተመሳይ ቅድም ድሌት ያደርግልኝ ነበር። እንየው ራይት ክሊክ አድርጌ ድሌት። አያችሁ ጠፋ። እዚህ ጋር የለም፣ ፎልደሩ ጠፍቷል እዚህ ጋር። ስለዚህ ይቺ ጥሩና ወሳኝ ኮማንድ ናት ማለት ነው። ኮማንድ ናት ማለት ነው። ስለዚህ ከዚህ ጋር እነዚህ ሁለቶችን ኮማንዶች መያዝ ይጠበቅባቸዋል ማለት ነው። የመጀመሪያው እዚህ ጋር ካክልስ ፎልደር ኔም ከዛ /p ኤቭሪዋን እያላችሁ ማለት ነው። ከዚህ ጋር ግን ፓዙን ማስቀመጥ አለባችሁ። በስነ ስርዓት ፓዙ መቀመጥ አለበት። አሁን ይሄ የት ላይ ነው ያለ? ሲ ላይ ዩዘር ከሚለው ፎልደር ላይ ይሄ ዩዘር ኔሙ ነው። ይሄ ደግሞ ዴስክቶፕ ላይ ነው ያለ። ከዛ አሁን ይሄ ደግሞ ምንድነው? ይሄ ኮማንዱ ነው ማለት ነው። አሁን ይሄ ምን ያደርጋል ማለት ነው? ይከፍትልናል ማለት ነው። ይሄኛው ምንድነው? ኤን ከሆነ ይቆልፍልናል፣ ኤፍ ከሆነ ደግሞ ይከፍትልናል ማለት ነው። ስለዚህ ይችን ማወቅ አለባችሁ ማለት ነው። አሁን ወደ ሁለተኛው እንሄዳለን። ወደ ሁለተኛው ስመጣ ደግሞ በኮምፒውተር በፍላሽ በሃርድ ዲስክ ማለትም በኤክስተርናል ሃርድ ዲስክ ያሉ ፋይሎችን እንዴት አድርገን እንደብቃለን? አሁን በጣም አስፈላጊ የሆነ ፋይል በፍላሽ ሊኖረን ይችላል፣ በሃርድ ዲስካችን ሊኖር ይችላል፣ ከኮምፒውተራችን ሊኖር ይችላል። ማንም ሰው እንዳያይብን ብንፈልግና እኛ በፈለግነው ጊዜ ደግሞ እየከፈትን እንዴት አድርገን እንጠቀማለን የሚለውን ነው የማሳያችሁ ማለት ነው። ከቅድም ከመጀመሪያው ጥያቄ ጋር ይመሳሰላል በአሰራር ሂደት ማለት ነው። አሁን የምንጠቀመው ምንድነው ማለት ነው? ኮማንድ ፕሮምፕትን ነው የምንጠቀመው። ስለዚህ አትሪብ እንላለን። አትሪብ ብለን ፎልደር ኔም እናስቀምጣለን። ፎልደር ኔም ካስቀመጥነው በኋላ ፕላስ ኤች ምንድነው? ሃይድ ያደርግልናል ማለት ነው። ሃይድ ወይ ሂድን ያደርግልናል ማለት ነው። ኤግዛምፕል አትሪብ ማይ ፋይል ብለን ፕላስ ኤች። ይህ ምንድነው ማለት ነው? ይሄ የፎልደር ሲሆን ብቻ ነው። ነገር ግን ደግሞ አትሪብ ብለን ፋይል ኔም ዶት ኤክስቴንሽን ፕላስ ኤች ካልን ደግሞ ምንድነው ማለት ነው? ለምሳሌ አንድ ፋይል ብቻ ሃይድ ማድረግ ብፈልግ ለምሳሌ ዶክመንት ሊሆን ይችላል፣ ፓወርፖይንት ሊሆን ይችላል፣ የሶፍትዌር ኤኤክስኢ ሊሆን ይችላል፣ አፕሊኬሽን ኤፒኬ ሊሆን ይችላል። እነሱን እንዴት አድርገን ነው መደበቅ የምንችለው? ስለዚህ ምን ማድረግ አለብን? ፋይል ኔም ዶት እናደርግና የኤክስቴንሽን ኔሙን እናስቀምጣለን ማለት ነው። ኤግዛምፕል አትሪብ ፒኤም ዶት ዶክስ። ይሄ ምንድነው? ዶክመንት ነው ማለት ነው። ይሄ ዶክመንት ማይክሮሶፍት ወርድ ነው ማለት ነው። ይሄ ዶክስ ካል ነው። በተመሳሳይ ደግሞ አሁን ለምሳሌ አትሪብ ብለን ፒዲኤፍ ፋይል ቢሆን ፒኤም ዶት ፒዲኤፍ እንለዋለን ማለት ነው። ፓወርፖይንት ከሆነ ደግሞ ምን እናደርገዋለን? ፒፒቲኤክስ ልንለው እንችላለን ማለት ነው። ፒፒቲኤክስ ልንለው እንችላለን። ስለዚህ እነዚህን
ፎልደር ኔም እና ፋይል ለይታችሁ ማወቅ አለባችሁ ማለት ነው። ፋይሉን ለይታችሁ ማወቅ አለባችሁ ማለት ነው። ኮማንዱ ይህ ነው። እስከዚህ ድረስ ያለው እኔ ጋር ከኮምፒውተር ላይ ያለው ነው። እናንተ ጋር ሊሆን የሚችለው ምንድነው? አትሪብ ማይ ፋይል ፕላስ ኤች ሊሆን ይችላል። የእናንተ ለምሳሌ ማይ ሴክሬት ፋይል ሊሆን ይችላል። እዚህ ጋር ይህ ላይ የተቀመጠ ዴስክቶፕ ላይ ከሆነ ማይ ሴክሬት ፋይል ልትሉት ትችላላችሁ። ፕላስ ኤች ስንለው ሃይድ እናደርገዋለን ማለት ነው። አንድ ፋይል ብቻ ከሆነ ደግሞ ለምሳሌ ፒኤም የሚል ፕሮጀክት ማኔጅመንት ዶክ የሚል ዶክስ የሚል ፋይል ሃይድ ማድረግ ብፈልግ አትሪብ ፒኤም ዶክስ ፕላስ ኤች እለዋለሁ ማለት ነው። ይሄ ምንድነው? ለመደበቅ ነው ማለት ነው። ሃይድ ለማድረግ ነው ማለት ነው። ይሄንን በተግባር እናየዋለን ማለት ነው። ይሄንን በተግባር እናየዋለን ማለት ነው። ማይ ፋይልን እና ፒኤም የምትለዋን ማለት ነው። ሲኤልኤስ አድርገው። ኦኬ ፎር ኤግዛምፕል እኔ አሁን መደበቅ የፈለኩት የትኛውን ነው? ማይ ፋይል የሚለውን ፎልደር ነው። ማይ ፋይል የሚለውን ፎልደር ነው መደበቅ የፈለኩት። ምን ማድረግ አለብኝ? አትሪብል እና ማነው አትሪቢዩት የሚደረገው? ማይ ፋይል ማይል እና ልክ እንደ ቅድሙ ታብ እንጫናለሁ። ማይ ፋይል ብሎ ራሱ አመጣልኝ። ማይ ፋይል ከዛ በኋላ ምን ማድረግ አለብኝ? ስፔስ አድርጌ ፕላስ ኤች ሳደርገው ምን ያደርግልኛል ማለት ነው? ሃይድ ያደርግልኛል ማለት ኢንተር እጭናለሁ። አያችሁት? ጠፋ። እዚህ ጋር ዴስክቶፕ ላይ ፋይሉ የለም። ፋይሉ ምን አድርገው ደብቄዋለሁ ማለት ነው። እሺ ይሄ ደግሞ ወርድ ፋይል ነው። ወርድ ፋይል ነው። አሁን ይሄን እንዴት አድርገን ነው የምንደብቀው? ፕሮፐርቲውን ማየት ከፈለጋችሁ ቅድም ያልኳችሁ ፋይል ዶት ኤክስቴንሽን ያልኳችሁ ኤክስቴንሽኑ ማየት ከፈለጋችሁ ፕሮፐርቲ ትሄዳላችሁ። እዚህ ጋር ፕሮፐርቲ ላይ ስትሄዱ እዚህ ጋር ታገኙታላችሁ። ዌል ታይፕ ኦፍ ፋይል ወይም የፋይሉ ታይፕ ማለት ነው። በቅንፍ ያለችዋን ይችን እናገኛታለን። አያችኋት? ዶክስ ትላለች። ይሄ ምንድነው ማለት ነው? ቅድም ያልኳችሁ የፋይል ኤክስቴንሽኑ ነው ማለት ነው። ስለዚህ እኔ አሁን ሃይድ ማድረግ የፈለኩት ማለት ነው አትሪብ ብዬ ፒኤምን ብቻ ምን ማድረግ ፈለኩኝ? ሃይድ ማድረግ ፈለኩኝ። አያችሁ እዚህ ጋር ፒኤም አሁን አንድ ወርድ ብቻ ስለሆነ ኮቴሽን አላደረገበትም። ግን ሞር ዛን ዋን ወርድ ከሆነ ምን መደረግ አለበት? በኮቴሽን መቀመጥ አለበት ማለት ነው። እዚህ ጋር ምን አደርጋለሁ? ፕላስ ኤች አዩት፣ ሲደበቅ ጠፋ። አሁን እነዚህ ምን አድርገናቸው ማለት ነው? የቅድሙን ማይ ፋይልን እና ፒኤም ዶክ የሚለውን ደብቅናቸው ማለት ነው። ተደብቀዋል። እስቲ ኩዌስችን የሚለውን ፒዲኤፉን መደበቅ ፈለኩኝ። አትሪብ ኩዌስችን ኪውን ጫንና ታብ ጫናለሁ። ኩዌስችን ብሎ ራሱ አመጣያችሁ። ፒዲኤፍ ፋይል ነው እዚህ ጋር ኩዌስችን ፒዲኤፍ ብሎ ራሱ አመጣልኝ። ፕላስ ኤች ከዛ ኢንተር ይደበቃል። አያችሁት? ተደበቀ ማለት ነው። ስለዚህ እንደዚህ አድርገን ምን ማድረግ እንችላለን ማለት ነው? ፋይላችንን መደበቅ እንችላለን ማለት ነው። መደበቅ እንችላለን ማለት ነው። ከዛስ ሁለተኛው ላይ ደግሞ ስንመጣ ደግሞ ወደ ቀጣዩ ስንመጣ አሁን መደበቅ አሳይቻችኋለሁ። አሁን ደግሞ የተደበቁትን ፋይሎች ደግሞ እንዴት አድርገን ማውጣት እንችላለን? አሁን ይሄ በኮምፒውተር ውስጥ በፍላሽ በሃርድ ዲስክ ያሉ ፋይሎችን እንዴት አድርገን ቅድም ደብቀናቸዋል። አሁን ደግሞ እንዴት አድርገን ማውጣት የምንችለው የሚለውን እንዴት አድርገን ነው የምናመጣው? ከቅድሙ ጋር ዘሴም ነው በቃ ተመሳሳይ ሆኖ፣ ነገር ግን ደግሞ ፕላስ የነበረችዋን ወደ ማይነስ ነው የምንቀይራት። ማይነስ ኤች እያንዳንዱ ቅድም ፕላስ ኤች የነበረው ወደ ማይነስ ኤች እንቀይረዋለን ማለት ነው። እንደዛ ስናደርገው ምንድነው ማለት ነው? ተደብቆ የነበረውን ፋይል ያወጣልናል ማለት ነው። እንየው ሲሆን በተግባር ፎር ኤግዛምፕል ቅድማ ማን ነው ደብቀን የነበረው? ማይ ፋይልን እና ፒኤም ቦክስ እንዲሁም ኩዌስችን ዶት ፒዲኤፍን ሃይድ አድርገናቸዋል። አትሪብ ከዛ ማይ ፋይል
ራሱ ያውቀዋል። ልክ ታብን ስትጫኑ ማይ ፋይል ብሎ መጣ። ማይነስ ኤች ኢንተር እዚህ ጋር ይመጣ። አያችሁት? አሁን መጣልኝ ማለት ነው። ሁለተኛ ደግሞ ፒኤምን አትሪብ ፒኤም ራሱ ያመጣል። አያችሁት? ፒኤም ዶት ዶክስ ራሱ ያውቀዋል። በቃ ከዛ ማይነስ ኤች አያችሁት? መጣ። ቅድም የለም ነበር። አሁን ደግሞ እዚህ ጋር ማነው እዚህ ጋር የነበረው ቦታ ቅድም ያታችሁት ከሆነ ኩዌስችን ዶት ፒዲኤፍ የሚል ፒዲኤፍ ፋይል እዚህ ጋር ተደብቆ ነበር። አሁን ደግሞ ይወጣል ማለት ነው። አትሪብ ኪውን ተጭኜ ታብ ማይነስ ኤች አያችሁት? መጣ እዚህ ጋር። አሁን ይሄ ምንድነው ማለት ነው? ቅድም ደብቀው ነው ነበር። አሁን ደግሞ ምን ማድረግ እንችላለን ማለት ነው? አንሃይድ ማድረግ እንችላለን። መደበቅ ከዛ በኋላ ደግሞ ተደብቆ የነበረውን ደግሞ ማውጣት እንችላለን። በዚህ መልኩ እያንዳንዱን ፋይል ማውጣት እንችላለን። ነገር ግን ደግሞ ዘሆል እዚህ ዴስክቶፕ ላይ ያለውን ፋይል በሙሉ መደበቅ ፈለጉኝ። እንዴት አድርገን ነው በአንድ ኮማንድ የምንደብቀው የሚለውን ደግሞ አሁን እናያለን ማለት ነው። አሁን ከዚህ ጋር አሁን ያሳዩዋችሁ ምንድነው? ለእያንዳንዱ ፋይል ነው ያሳዩዋችሁ። አሁን ደግሞ በኮምፒውተር በፍላሽ በሃርድ ዲስክ ያሉ ሙሉ ፋይሎችን ደግሞ መደበቅ ብፈልግ እንዴት አድርጌ ነው? ምን አደርጋለሁ? አትሪብ ፕላስ ኤች ስላሽ ኤስ ስላሽ ዲ ሲለው ሙሉ በሙሉ ይደብቅልኛል ማለት ነው። የት ላይ ያሉትን ፓዙ ከተቀመጠበት ቦታ ላይ። አሁን ፎር ኤግዛምፕል ይሄ ፓዝ የት ላይ ነው ያለ? ዴስክቶፕ ነው። ዴስክቶፕ ላይ ያለውን ፋይል በሙሉ ምን ያደርገዋል ማለት ነው? አሁን ይሄ ይደብቀዋል ማለት ነው። ዴስክቶፕ ላይ ያሉ ፋይሎች በሙሉ ይደብቀዋል። አንሃይድ ለማድረግሳ ማይነስ እናደርገዋለን። ፕላስ የነበረውን ወደ ማይነስ እንቀይረዋለን ማለት ነው። እዚህ ጋር ማይነስ ቅድም ፕላስ ነበር እንዳያችሁት፣ አሁን ደግሞ ወደ ማይነስ እንቀይረዋለን ማለት ነው። እንየው ሲል በተግባር ፎር ኤግዛምፕል አትሪብ አሁን ለመደበቅ ነው እያቸዋለሁ። ለመደበቅ ስለሆነ ፕላስ ኤች እንላለን ስላሽ ኤስ ስፔስ ስላሽ ዲ። አሁን ስናደርገው እዚህ ጋር ያሉ ፋይሎች በሙሉ ይደበቃሉ። እዚህ ጋር ያሉ ስፍሉ በሙሉ ይደበቃሉ ማለት ነው። ኢንተርኔት አያቸው በሙሉ ጠፋ ነው። እዚህ ጋር ከሪሳይክል ቢን ውጭ እዚህ ጋር ዴስክቶፕ ላይ የነበረ በሙሉ ጠፍቷል ማለት ነው። ተደብቋል በሙሉ። ስለዚህ እኛ ለምሳሌ እናንተ ሴክሬት የሆነ ፋይል ሊኖራችሁ ይችላል። ለምሳሌ ሪሰርች ሊሆን ይችላል። ሌላ ሰው እንዳያጠፋባችሁ የምትፈልጓቸው ጥሩ የራሳችሁ የሆኑ መረጃዎች ሊኖራችሁ ይችላል። እነዛን ነገሮች በዚህ አግባብ ምንም ታድርጉ ትችላላችሁ ማለት ነው። ደብቃችሁ ልታስቀምጡ ትችላላችሁ ማለት ነው። ከዛ በኋላ ምን ታደርጋላችሁ? እናንተ መጠቀም በምትፈልጉ ሰዓት ደግሞ ምን ታደርጋላችሁ ማለት ነው? አንሃይድ ታደርጉታላችሁ ማለት ነው። አትሪብ ማይነስ ኤች ነው የምታደርጉት ስላሽ ኤስ ስላሽ ዲ ታደርጉ በሙሉ ከዴስክቶፕ ያሉት ፋይሎች በሙሉ ተደብቀው የነበሩት ምን ይሆናሉ ማለት ነው? ይወጣሉ ማለት ነው። ዩሲ ወጣ በሙሉ እነዚህ ወጡ ማለት ነው። ስለዚህ የምታደርጉት ከሆነ ማይነስ ከሆነ አንሃይድ ነው፣ ፕላስ ከሆነ ደግሞ ሃይድ ማድረግ ነው ማለት ነው። እሺ አሁን ደግሞ የማሳያችሁ እንዴት አድርገን በፍላሻችን ወይም በኤክስተርናል ሃርድ ዲስክ ያለን ፋይል ቅድም ባሳያችሁ መንገድ እንዴት አድርገን መደበቅና የደበቅነው ማውጣት እንችላለን የሚለውን አሳያችኋለሁ ማለት። አሁን በቀጥታ ወደ ኮማንድ ፕሮምፕት እንሄዳለን ማለት ነው። ሲኤምዲ ወደሚለው እንሄዳለን። ኦኬ እዚህ ጋር እንደምታዩት እዚህ ጋር ዩኤስቢ ፍላሽ ድራይቭ አለ። ዩኤስቢ ድራይቭ ብሎ በቅንፍ ምን ይላል? ኬ
የሚል ሌተር አሳይን ተደርጎለታል ማለት ነው። ስለዚህ አሁን ወደዚህ ፍላሽ ለመግባት ስንፈልግ በሲኤምዲ ምን እናደርጋለን መሰላችሁ? ኮማንድ ፕሮምፕቱን ከከፈትን በኋላ እዚሽ ጋር እቺን ሌተር እናመጣታለን ኬ ማለት ነው። ኬ የምትለዋን ኮለን 2 ነጥብ አድርገን ኢንተር እንጫናለን ማለት ነው። አሁን ምን ሆነ ማለት ነው? ወደዚህ ፍላሽ ውስጥ ገብተናል ማለት ነው። እንክፈተው እስቲ ፍላሻችን ውስጥ ምን ያክል ዳታ አለ የሚለውን እንይ። አሁን እዚህ ጋር ስንመጣ ይሄን ያክል ፋይል አለን ማለት ነው። እዚህ ፍላሽ ውስጥ እነዚህ ፋይል አሉን ማለት ነው። ወደ 6 ፋይሎች አሉን ማለት ነው። እነዚህን ፋይሎች እንዴት አድርገን ነው ሃይድ ማድረግ የምንችለው ለሚለው ፎር ኤግዛምፕል ፋይል የሚለውን ማጥፋት ወይም ሃይድ ማድረግ እንፈልግ አትሪብ እንልና ፕላስ ኤች ማን ፋይልን ማለት ነው። ፋይል እዛ ኢንተር እንላለን። አያችሁት ፋይል ጠፋ ማለት ነው። እዚህ ጋር ቅድም 6 ነበር አሁን 5 ሆነ ማለት ነው። በተመሳሳይም ለምሳሌ ኩዌስችን የሚለው ማጥፋት ብንፈልግ አትሪብ ማስቀደም ትችላላችሁ። ለምሳሌ ኩዌስችን እዛ ኩዌስችን ዶት ፒዲኤፍ ይለናል ፕላስ ኤች ብለን ኢንተር ስንጫን አሁን ፒዲኤፍ ጠፋ ማለት ነው። ስለዚህ በቅድሙ አግባብ ደግሞ አሁን ሁሉን ከፍላሽ ውስጥ ያሉን ፋይል መደበቅ ብንፈልግ ምን ማድረግ አለብን ማለት ነው? አትሪብ ፕላስ ኤች ከዛ ምን እናደርጋለን ስላሽ ኤስ ስፔስ ስላሽ ዲ ይሄንን ኮማንድ ስንጽፍ ምን ይሆናል ማለት ነው? ከፋይሉ ያሉ ከፍላሽ ውስጥ ያሉ ፋይሎች በሙሉ ሂድን ይሆናሉ ማለት ነው። ኢንተር ልጫን። አያችሁት እዚህ ጋር ምን ይላል? the folder is empty። እዚህ ውስጥ አሁን ምንም ፍላሽ ውስጥ ስንገባ እዚህ ጋር እንግባ ፎር ኤግዛምፕል ገባን ራስ እንገባ ምንም አይነት ፋይል የለም ማለት ነው። ምንም አይነት ፋይል የለም ፍላሻችን ላይ። ስለዚህ ምን ማድረግ እንችላለን ማለት ነው? እስኪ አትሪብ ማይነስ ኤች ብዬ ፋይል የምትለዋል ፋይል ትውጣልኝ ፋይል የሚለው ፎልደር ማለት ነው። አያችሁት ፋይል የሚለው ፎልደር አሁን ወጣልኝ ማለት ነው። ሁሉም ፋይል እንዲወጣልኝ ከፈለኩ ደግሞ ምን ማድረግ አለብኝ ብያችኋለሁ? አትሪብ ማይነስ ኤች ስላሽ ኤስ ስፔስ ስላሽ ዲ ኢንተር ስጫነው ሁሉም ፋይል ሂድን የነበሩ ፋይሎች በሙሉ ምን ይሆናሉ ማለት ነው? ይወጡልኛል ማለት ነው። አያችሁት እንደዚህ አድርገን ምን ማድረግ እንችላለን ማለት ነው? ፋይላችንን መደበቅና ከተደበቀው ደግሞ ማውጣት እንችላለን ማለት ነው። ስለዚህ ይህችን ቱቶሪያል እናንተ ኮምፒውተራችሁን ከፍታችሁ ትሬን እንድታደርጉ ጋብዛችኋለሁኝ። ወደፊት ጥሩ የሆኑ ቪዲዮዎች እንድትከታተሉ ሰብስክራይብ ማድረጋችሁን እንዳትረሱ ለማለት እወዳለሁ ማለት ነው። ለዛሬ ያዘጋጀሁላችሁ መሐመድ አሚን ነበርኩኝ። በቀጣይ በአዲስ ፕሮግራም እስከምንገናኝ ሰላም ተመኝቻላችኋለሁ።